ማንቸስተር ዩናይትድ አርሰናልን 3-2 አሸንፏል። የአርቴታ ጥፋት ምንድን ነው? ብዙ ደጋፊ እንደሚያወራው እገሌን ቢያስገባ እገሌን ቋሚ ተሰላፊ ቢያደርገው ይባላል። በ11ዱ መጀመሪያ ቋሚ ባሰለፋቸው ተጫዋቾች ላይ ስህተት አለበት ብዬ አላምንም። የአርቴታ ጥፋት ሊሆን የሚችለው ጨዋታው ላይ እንደታየው ክሬቲቪቲ ያንስ ነበረ የአርሰናል ተጫዋቾች ላይ። አንድ እሱ ነው። ሁለት ደግሞ ኳስ ሲቀባበሉ በፊት አርሰናል እንደሚታወቀው ኳሶችን እየተቀባበሉ አልነበረ። ይቋረጥባቸው ነበር፣ ኢንተርሴፕት ይደረግባቸው ነበረ። መሀል ላይም የተለያዩ ኳሶች ፈርስት ሃፍ ላይም ሰከንድ ሃፍ ላይም ኳስ ሲቀሙ ነበረ። ይህ ደግሞ የሚያሳየው ከፊት ለፊትም ክሬቲቪቲ አልነበረም። ይህ የሚያሳየው ደግሞ ለዚህ ጨዋታ በሚዘጋጁበት ሰዓት ከአርቴታ አፍ የሚወጣው ምክርም ንግግርም ተጫዋቾች ላይ ወይ ደግሞ ከአርቴታ ጭንቀት ተጫዋቾቹ ላይ የተካፈሉት ነገር አለ። አጨዋታቸው ላይ የታየው ነገር ማለት ነው። ስለዚህ አርቴታ ሊጠየቅ የሚገባው የመከራቸው ነገር ምንድን ነው? ተጫዋቾቹ እንደዚህ ፐርፎርም እንዲያደርጉ ምንድን ነው የመከራቸው? እንዴት ነው ሞቲቬት ያደረጋቸው? አጨናንቋቸዋል ወይ? በጣም ፈርተው እንዲገቡ አድርገዋል? በጣም እንዲጠነቀቁ ማለት ክሬቲቪቲ ከአንድ ተጫዋች ክሬቲቪቲ የሚገኘው ከአይምሮ ፍሪደም ሲሰጠው ነው። አሁን አሰልጣኝ እንደዚህ ተጫዋች በቃ እንደዚህ አድርገው ብሎ ፍሪደም ሲሰጠው ነው ክሬቲቭ መሆን የሚችለው። ያንን ነገር አላደረገም ወይ? ሳካ ላይ አላደረገም ወይ? ተጫዋቹ የገቡት ላይ ያንን ፍሪደም አልሰጣቸውም ወይ? ኳስ ስትይዙ ወዲያው እንደዚህ ተቀበሉ እንደዚህ ብሎ የሰጣቸው ምክር አለ ወይ? አሁን ጨዋታው ላይ የታየው ነገር እሱ ነው። አርሰናል ተጫዋቾች ላይ ያልታወቀባቸው ወይ ደግሞ እስከዛሬ ያልታየባቸው ባህሪ ታይቷል። እሱ ባህሪ ደግሞ የሰው ተጫዋቾች ፓኒክ በሚያደርጉበት ሰዓት ወይ ደግሞ ኦቨር ስትረስድ ሲሆኑ ፕሬዠር በጣም ሲበዛባቸው ማኔጅ ማድረግ ሲከብዳቸው ነው እንደዚህ የሚያደርጉት። ወጥ የሆነ ጨዋታ ይጫወታሉ፣ ቀዝቀዝ ያለ ጨዋታ ይጫወታሉ፣ ደፍረው ወደፊት መሄድ አይችሉም። እና ከምክር አንጻር ከሞቲቬሽን አንጻር አስፈራርቷቸው ነው ያስገባው። በጣም አጨናንቋቸዋል እና የተወሰነ ፍሪደም ይፈልጋል ተጫዋቾች። እሱ ነው የታየኝ እንጂ መጀመሪያ ባስገባቸው ተጫዋቾች ቀይሮ ባስገባቸው ተጫዋቾች አይደለም ጥፋቱ። ፐርፎርም አላደረጉም ተጫዋቾቹ። ፐርፎርም ማድረግ በሚገባቸው ማሸነፍ የሚችሉበትን ፐርፎርማንስ አላቀረቡም። የማንቸስተር ብርታት አለ፣ ስለ እሱ እናወራለን። ግን አሁን ከአርሰናል አንጻር ከአርቴታ አንጻር ይሄ ነው የሚታየኝ።